ሴት ልጅን እርካታ ደረጃ ማድረስ ውስብስብ የሆነ ነገር አይደለም። አብዛኛው ወንዶች ቢሮ ይገቡና ብልቴን አስረዝሚልኝ፣ ቀጥ አድርጊልኝ፣ ክትር ብሎ እንዲቆም አድርጊልኝ፣ ውፍረቱን ጨምሪልኝ፣ ለረጅም ጊዜ እንዲቆይ አድርጊልኝ ይባላል። እነዚህ ነገሮች የወንድ ልጅ እርካታ በጣም የሚወስኑ ነገሮች ናቸው፣ ግን የሴት ልጅን እርካታ የሚወስኑ አይደሉም። 85% የሚሆኑት ሴቶች የብልት መገናኘት አይፈልጉም። እርካታ ደረጃ ለመድረስ በእጅ ብቻ እርካታ ደረጃ ሊደርሱ የሚችሉ ናቸው። ባለቤት 85% ውስጥ ናት ወይስ አይደለችም የሚባለውን ነገር ደግሞ በልምምድ ቀስ ብለህ የምታውቀው ነገር ነው የሚሆነው። ግንኙነት ደግሞ ሁለቱም ናቸው እርካታ መድረስ ያለባቸው። ስለዚህ ባለቤትህን በፈለግከው መንገድ እርካታ ደረጃ አድርሰሃል። የአንተ እርካታ ደግሞ የሚወሰነው ብልትህ ግትር ብሎ መቆሙ ላይ እና ሰዓትህን ጠብቀህ መጨረስ ነው። ሳትፈልገው ቀድመህ የምትጨርስ ከሆነ ወይም ከምትፈልገው ሰዓት በላይ በጣም እየቆየ የምትጨርስ ከሆነ፣ ብልትህ ልፍስስ ሆኖ የሚቆም ከሆነ ወይም መሀል ግንኙነት ከጀመርክ በኋላ መልሶ የሚልበሰበስ ከሆነ፣ በተለይ ደግሞ ጠዋት ምንም አይነት የመቆም ምልክት ከሌለበት የቶሎ መጨረስ፣ የዘግይቶ መጨረስ፣ የብልት አለመቆም ችግር ሊኖርብህ ይችላል። እነዚህ ነገሮች ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት